ፈጣሪ በቃ የፈቀደው ነገር ብቻ ነው የምናገኘው እና በግድ ልጅም እናማታው በግድ እናጠፋው ይሄ ስራ አይደለም። ይሄ የፈጣሪ ትልቅ ሴት ነበረች እናቴ። በጣም መንከባከብ ያስፈልጋል ነበር። በጣም መወደት እሷ ደግሞ ለኔ በኔ እድሜ ማለት ማት ነገር ነው ያደረገች እንደምትወድኝ እንዴት ከሁሉም ነበረ። ምናልባት ለኔ ትንሽ ተጀማሪ ነው የምትወድኝ ነበር። አሁን ከመግዲ ጋር በጣም እንግባባ ማለት ነው ማለት ይሄ ሚደስቲ ማለት እንግባባ። አሁን አንዳንድ ሰው ማለት ከተጋቡ በኋላ ማለት ካገባ ማለት አይግባቡም። የሆነ ነገር ሲሆን ችግር ይፈጠራል ምናምን ፈጠራ አይግባቡም። በቅሎ ተብዬ የተሰደብኩበት ጊዜ አለ በቤተሰብ ደረጃ። አንቺ በቅሎ ነሽ ተብዬ የተሰደብኩበት ጊዜ አለ። በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶችን በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጎ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እሺ እስኪ እንተዋወቅ። አንተን ያው እንግዳ ስለሆንክ። አድናን መሐመድ ይባላል። ከሱሪያ ነው የመጣው። ወደ 14 ዓመት አሁን እዚህ የኖርኩ። ከመግዲ ጋር አሁን ወደ 7 ዓመት 8 ዓመት አይደለም ወደ 8 አሁን። አንኒቨርሰሪ መቼ ነው? አንድ 3 ዓመት ይጨምሩበት እንዳይሻል 10 ሲሞላ 10 ዓመት። እንዴት ተዋወቃችሁ? እስኪ እንደው ምክንያት እንዴት ለትዳር መረጥካት? እንደው ምን ዋን ወደድከው? እስኪ ንገረን። አሁን የመጀመሪያ ቀን ስንገናኝ ማለት ኤግዚቢሽን እኔ ከሱሪያ ስመጣ ኤግዚቢሽን የሻወርማ ነበር የምሰራው። ያስተዋወቀው ሻወርማ እኔ ነው ማለት እዚህ ሀገር። ከዛ በቃ በዛ የሆነ ጊዜ ስትመጣ በአረብኛ አስባ የሆነ እንደዚህ መርሐባ ስትልኝ በቃ ስተት ማለት ዝም ብዬ እንደዚህ ትንሽ ነው ያወራን። ከዛ ሂደት የሆነ ጊዜ ደግሞ ተገናኝተናል በባንክ ላይ፣ በሌላ ቦታ ደግሞ ተገናኝተናል። ወዳ በቃ ከዛ በኋላ ስልክ ተለዋወጥን። በሶስተኛው የአራተኛ ጊዜ እንደዚህ ስልክ ተለዋወጥናልና ወዳ በቃ ማለት የተደወለን የተገናኘን ነው እንጂ 3 ቦታ እንዴት 3-4 ቦታ እንዴት ባጋጣሚ እንደዚህ ነው በቃ ይጣራልኝ እንጂ እየተከታተልክ በድምቀት ነው በቃ። እኔ ያለፈው የሆነ ጊዜ በማኪና እሷ የቆመች ታክሲ እየጠበቀች ነበረች። ከዛ ሲያያት በቃ የቆምኩ በቃ አብረን በአንድ መንገድ ነበረን። ሊፍት ሰጠ ማለት ነው። አሁን እሷ ይሄንን አላወራችም ማለት ይሄ ሁሉም ማለት ብዙ ነገር አለ የምታወራው። ሁሉም ነገር ልናወራም አይደለም። አንዳንዱ ነገር ይደበቃል። ሚስጥር ነው። ምስጢር ሳይሆን ማለት ስቶሪ ረጅም ነው፣ ሎንግ ነው። ሁሉም ስቶሪ ብታወራ ማለት ጊዜ ይፈልጋል። ለሁሉም ሰው ይሄ ስቶሪ ማለት ለማውራት ማለት ጊዜ ይፈልጋል። አንችልም። አሁን እሷ የሆነ ስቶሪ ልታወራ ትችላል፣ እኔ ደግሞ የሆነ ነገር ላወራ ይችላል። ግን ሁላችሁም አንድ ነው ማለት የተለያየ ግን ስቶሪ ግን ረጅም ስለሆነ በዚህ መውራት ሁሉም አንችልም። መቼ ያኔ ጦርነቱ ጊዜ ነው አንተ የመጣው? የሶሪያ ጦርነት ከሶሪያ አሁን ወደ 14 ዓመት በ2012 ነው የመጣው መጨረሻው። ጦርነቱ ከመጀመሩ በፊት ነው? ጦርነቱ 2011 ነው የጀመረው። 1 ዓመት ሙሉ ነበረ ጦርነት። ከዛ በቃ ኃይለኛ ጦርነት ሲደርስ አልቻልኩም እዛ መኖር። በዛ ምክንያት ወጣሁ በቃ። እኔ ኦልሬዲ ከ15 ዓመት ደግሞ እዚህ መጣሁ ለአንድ ወር። ከዛ በፊት ለሻወርማ ደግሞ ሻወርማ ማሽን እና ሼፎች ምናምን ያመጣው ግሩፕ ነበረ። የሱሪያ ግሩፕ አለው ነበረ ወደ
17 18 ሰው ነበረ የምንሰራው። የልብስ ሰው የሚሰራለው የጃማ የአክሰስዋር የምናምን የተለያለ 17 ነጋዴ ነበረን። እኔ ደግሞ በሻወርማ መጣሁ። ሻወርማና ፈላፍል ያስተዋወቅኩ ነበረ እየሰራው። ከዛ ተመለስኩ ወደ ሱሪያ። ከዛ ታንዛኒያ ሄድከው፣ የመን ሄድከው፣ ከነሱ በፊት ደግሞ ዱባይ ሄድከው። ማለት እንደዚህ የዞርኩ ነበረ። በኤግዚቢሽን ንግድ እንሄዳለን ነበረ። ስለዚህ እሷም ዱባይ ነበረች እንግዲህ ያው ዱባይ አልተገናኘንም። እና አሁን እንዴት ነው ትዳር ምን ይመስላል? አሪፍ ነው፣ በጣም ደስ ይላል። አሁን ከመቅዲ ጋር በጣም እንግባባ ማለት ነው። ማለት ይሄ ሚደሲቲ ማለት እንግባባ። አሁን አንዳንድ ሰው ማለት ከተጋቡ በኋላ ማለት ካገባ ማለት አይግባቡም። የሆነ ነገር ሲሆን ችግር ይፈጠራል፣ ምናምን ይፈጠራል፣ አይግባቡም። አንዳንድ ሰው በጣም ይግባባ። ይሄ ሚደሲቲ አሁን ባህል ከሶሪያ ውጪ ወይም ከዘር ውጪ ማግባት ይቻላል? ፍቅራን እንደዛ ጅና ማለት ሱሪያ ሳይሆን በእስልምና ማለት 4 ይፈቀዳል። ማለት በእስልምና ማለት ህጉ የእስልምና ስለሆነ 4 ይሻላል። 4ቱ ማለት በምክንያት ሲኖር 2ኛ፣ 3ኛ፣ 4ኛ ሀገሩ ማለት ይሄ ምንም ችግር የለም። አሁን የአሜሪካ ሴት ባገባው ለምሳሌ የኢትዮጵያ፣ የግብፅ፣ የሱሪያ የፈለገው ሀገር ይሄ ማለት ችግር የለም። የሚከላከል ነገር የለም። ከመጣ በኋላ ምን ነበረ ሻወርማን የጀመርከው? ለመጣ እኔ የመጣው ነበረ ሻወርማ ኤግዚቢሽን ከጨረስኩ በኋላ ንግድ ፍቃድ አወጣሁ። ኢንቨስትመንት በዛ ሰዓት ብር አለኝ፣ ማሽኖች አለኝ፣ እቃ አለኝ ነበረ። ተጀማሪ ከሰው ጋር እዚህ ተገናኝተናል፣ እቃ ገዝተዋል። ግን የኔ ኢንቨስትመንት የከፈትከው በዛ ሰዓት አልቻልኩም ለመክፈት። ለምን ስታንዳርድ አለው፣ 1 ስታር ማለት ነው። ከዛ ሳይዝ አለው ምናምን ያለው እኔ አልገባኝ። መጀመሪያ ንግድ ፍቃድ ሳወጣው በእኔ ስም ማለት ቀላል መስሎኛል። ማለት የፈለገው ቦታ አከራየው ነው ከፍታለሁ። ግን የሆነ ቦታ ልከራየው ማለት የሆነ ሰው ስጠይቀው አይቻልም። ለምሳሌ 20 ካሬ፣ 40 ካሬ፣ 50 ካሬ አይሆንም። ትልቅ ግዴታ መሆን አለበት። ስታንዳርድ 1 ስታር በላይ ማለት ነው የሚሆነው። የኔ ንግድ ፍቃድ ነው ያወጣው። ከዛ አልቻልኩም። ከዛ የሆነ ሰዎች እንደ ዘመድ ማለት ከነሱ ጋር ስራ ጀመርክ፣ እንደ ሰራተኛ ተቀጠርክ ጀመርክ። ሁሉም የኔ አስቀመጥከውና በሰራተኛ አልቻልኩም ለመክፈት ማለት ነው። ከባድ ነው፣ ፕሮሰሱ ትልቅ ነው ማለት ነው። ያው እንግዲህ አንተ እስከ 3 ዓመት ወይም ነፍስ እስከምታውቅ ድረስ የኖርከው ሶሪያ ነው። እዛ ወደ ኢትዮጵያ መጣህ። የሁለቱ ህይወት የሶሪያና የኢትዮጵያ ህይወት ተቀራራቢነት አለው ወይስ ሙሉ ለሙሉ የተለያየ ነው? ይለያል። እርግጠኛ ይለያል። ሁሉም ሀገር ለራሱ የሚኖሩ ነገር አለው ማለት ይለያል። ማለት አሁን እዚህ ለምሳሌ እነንቱ እና ኤሪትሪያ በጣም ተቀራራባቸው አይደለም? ግን እዛ ብትሄድ እዚህ ብትሄድ ኑሮ ተማሳይ አይኖሩም። አሁን ዱባይ ብትሄድ ይለያል ኑሮ፣ ህጉ ይለያል። ታንዛኒያ ብትሄድ ለምሳሌ ኬንያ፣ እዚህ አካባቢ ለምሳሌ ይለያል። እኔ አሁን ታንዛኒያ ሄድኮ ዳር ሰላም ሂኖ እና ዝንጅባር ሄድኮ ወደ ኬንያ ሊሄድ ነበር። ከዛ በኋላ ከራው አልሄድኩም። የሆነ ባዛር ነበረ፣ ከዛ ከርቷል። ግን ይለያል ሁሉ ነገር እንደዚህ፣ ሁሉ ሀገር ይለያል። ግን መኖር ይችላሉ። ሁሉም ሰው በቃ እንዳየው ማለት። አሁን እኔ ተመችቶኛል ሀገሩ። አሁን ለምሳሌ አሁን እኔ በዛ ሰዓት ነበረ ኦሮብ መሄድ ይችላለን፣ ብር ስላለኝ ማለት ኦሮብ መሄድ ይችላለን፣ ዱባይ መሄድ ይችላለን፣ መኖር መፈለገው ሀገር መኖር ይችላለን። እዚህን የመረጥከው በዛ ሰዓት እኔ ለ1 ወር መጣው። ከዛ አየሩ ለኔ ተመችቶኛል። ከሰው ጋር እንደዚህ ሲኖር ማለት ተመችቶኛል ማለት ከሰው ጋር ሲከላከል በቃ የሆነ በስሜት የሆነ ነገር የሚደስትኝ አለ ነበረ። ለምን ለምሳሌ በቀላል ነገር የሆነ ሰው በቃ ስትገናኝ ለምሳሌ የበላ ሲሆን እንብላ ይላል። በትንሽ ነገር ማለት ሰው የኖረ ማለት በሰላም በፍቅር ነው የሚኖረው። ይሄ ለኔ ትልቅ ነገር ነበረች። በቃ ዋናው የፈለከው እኔ በሰላም መኖርን የፈለከው። ለምን በጦርነት ስንመታ ጭንቅላት ብዙ ነገር ሀሳብ አለ ነበር እና ዋናው ነገር የሰላም ሀገር ነው የፈለከው እና ሰላም ሀገር፣ ፍቅር ሀገር ነበረ በዛ ሰዓት ሲያየው ተመችቶኛል። አየሩ ደግሞ ለኔ ተመችቶኛል። አሁን እኔ ሙቀቱን ብዙም አልወድም፣ ቀዝቃዛም አይደለም። ይህን ሀገር በጣም ሙቀት አለው፣ ቀዝቃዛ አለው፣ ሁለቱም አለ እና እዚህ ሚዲየም ስለሆነ ተመችቶኛል።
ከሰው ጋር በቃ ሲከላከል ደግሞ ወዳ ደስ ይለኝ በቃ ተመችቶኛል። እንደ ሀገር የሆነች በቃ በጦርነቱ ምክንያት አንተ መጥተሃል። ቤተሰቦች ዘመዶች ደግሞ እዛ ነው ያሉት፣ ሶሪያ ነው ያሉት። ከዛ እዚህ ከመጣህ በኋላ የሰማቸው ስለ ቤተሰቦች ስለ ዘመዶች የሰማቸው መረጃዎች የሉም ወይ? በጦርነቱ ምክንያት ጉዳት የደረሰበት? አሁን የኔ ጓደኛ በአብዛኛ ሞተዋል በጦርነት አብረን ያደግን ማለት ነው። ጦርነቱ በጣም ከባድ ነው፣ ቀላል ማለት አይመስልም። አንዳንድ ሰው ማለት እንደዚህ እናደርጋል ይሄ ችግር እንደዚህ ስታደርግ የሆነ ነገር ሲፈጠር በቃ ደስተኛ ነገር ማታገኝም፣ ሰላም ነገር ማታገኝም፣ የምትበላው ነገር አታገኝም፣ የምትኖርም ነገር ቦታ አታገኝም። በቃ ሁሉ ነገር ሲፈረስ በቃ አንተ አየር ላይ ሆንኩ፣ በቃ አፈር ላይ በቃ በረሃ ላይ እንደ በረሃ በቃ ሱቅ አይኖርም፣ ምግብ አይኖርም። ከባድ ነው። አሁን በኔ ዘመን ብዙ ሰው ሞተዋል። በአክስቴ ልጆች ማለት የአጎቴ ልጆች ብዙ ሰው ሞተዋል በጦርነት። እኔ ስንት ጊዜ ሊሞት ነበርክ በዛ ሰዓት ስንሮጥ በቃ የሆነ ነገር ምንም ነገር የለም። ስንሄድ በመንገድ ወዳ ሲፈጠር በቃ ሁሉም ሰው መንገድ ላይ ይመታል። በቃ ስንሮጥ ፈጣሪ ነው የጠበቀኝ በቃ በዛ ሰዓት። እና ብዙ ሰው የኔ ጓደኛ የኔ ዘመድ ብዙ ሰው ሞተዋል። ተመልሰህ አልሄድክም? በእነዚህ 14 ዓመታት ውስጥ አልሄድክም። አሁን 14 ዓመት አሁን በዚህ ዓመት እንሄዳለን ኢንሻአላህ። አሁን ተስፋ ኢንሻአላህ አለን እና አሁን ጀምራ የዚህ ስራ አሁን ከ8 ወር ልከፍት ነበርክ። በቃ ቤቱ ጊዜ ወሰደብኝ ማለት ነው። ስራ አሁን ስራ አብራችሁ ነው አዲስ ከመቅዲ ጋር አብረን እንሄዳለን ኢንሻአላህ። ደማስቆ ነው ደማስቆ። አሁን ቆንጆ ነው። ትንሽ ጊዜ ብቻ የሆነ ነገር የሚስተካከል ይፈልጋል። እስከሚስተካከል ቆንጆ ትሆናል። አሁን ለምሳሌ የሶሪያ ወይም የሌላ ሀገር ዜጋ በትዳር ስታመን ያው መቼም አንዳንድ የባህል ልዩነት የሆነ የምትለያይበት ሊሆን ይችላል እና እነዛን እንዴት አመቻመቻቸው? አንቺ እንዴት አመቻቻቸው? ምንስ ነገሮች ናቸው እነዛ አንቺ የታዘብሻቸው? የታዘብኩት እነሱ ጋር ሴት አይሰራም። ድሃም ይሁን ባሏ ሀብታምም ይሁን አይሰራም። ቤት ነው መቀመጥ ያለባት። እሱ ለፍቶ ኬትም ብሎ ማስተዳደር አለበት። እኔ ደግሞ ከኛ ኢትዮጵያን ጋር ደግሞ ይሄ አይሄድም። ሴቱም ወንዱም እኛ ጋር ሰርቶ ነው ያንን ነገር ያው ትንሽ ቅር ይለው ነበር። አሁን ግን ትቷል። 50-50 ነው የምናደርገው። የሱም የሆነ ያደገበት ነገር አለ፣ ባህሉ አለ፣ የኔም እንደዛ 50-50 አድርገን እና ፍሪ ነው። እንደ ሌሎቹ አይደለም። ሌሎቹ እስካሁን በዛ ባህል እምነት እኮ አይደለም ባህላቸው ስለሆነ እምነቱ እንደዛ አይደለም። በዛ ባህላቸው እየተጓዙ እሱ ግን ያው ከኔ ጋር በደንብ ምንድነው የሚባለው እየተጋገዝን እየተናበብን እየኖርን ነው። መተጋገዝ ደግሞ አለብን ኢትዮጵያ ውስጥ እስከኖርን ድረስ አይደለም። በዛ ላይ እኔ ያደኩበት የመጣሁበት መንገድ ደግሞ እየሰራው ስለሆነ ለኔ ተቀመጪ ማለት ሞት ማለት ነው። ያደግሽበትም የመጣሽበትም ተሞክሮ እሱን ስለማይፈቅድ ያስ አድናን ምን ሆነ የሚገርም አሁን የመቅዲ ምን የትኛው ባህሪ ነው የሚገርም? ከሁሉም ሰው በቃ ተግባባ ከሁሉም ሰው ተስማማ ማለት ነው። ይሄ ነው ደስ ይላል ማለት ዝም ያለ ሰው እናገራለሁ። ዝም ያለ ድንጋይ በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶችን በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጎ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አሁን እንግዲህ አንተ በእናንተ ሀገር ባህል ሴት የማትሰራ ከሆነ ወይ ቤት የምትቀመጥ ልጆች የምትንከባከበው የቤት ስራ የምትሰራ ከሆነ ያው እሷ ደግሞ
በዚህ እንደ ሀገሩ ባህል ትወጣለች፣ ትገባለች፣ ልስራ ትላለች። እሱን እንዴት ተቀበልክ አንተ? አሁን እኔ በ14 ዓመት ማለት ሀገር ያየው አይደለም ሰው እንዴት ነው የሚኖሩም ያየው ማለት የራሴ ብቻ የሚኖሩም አይደለም። አሁን እኔ እዚህ ለራሴ ብቻ የኖርኩ አይደለም ከእናንተ ከሱ ከሁሉም ሰው እንደዚህ ስኖር ማለት ነው ያያችሁም ሁሉም ወንድ ሴት መስራት ይወዳል። በቃ እኔ ማለት በአመት አንድ ማለት ሰው በ40 ቀን ወይ በአመት ሊገይር ይችላል። አሁን እኔ ማለት ይና እንደለመደን አሁን አንተ እንደለመድክ ምኖር የምትፈልገው አይደለም እንደለመድክ እንደ አባታ እንደ አስተማረህ እንደ ያየው በሀገር ማለት ነው በዛ ነው መልክ የምትሄደው አይደለም። ሌላ ሀገር ብትሄድ እንደዛ ካልተስማማ ማለት ይከብዳል። ሌላ ነገር ሲገየር ይከብዳል። ግን ወዳ ትለምዳለህ እንደ ሀገር ማለት ነው። አሁን እኔ እዚህ አንድ አመት ብቻ አይደለም ቆይቷል። ስለቆየ ማለት በየአመት አሳቢ ውቅት ማለት ምኑሩ ማለት ሁሉ ነገር በአሳቢ ማለት የተገየረ ነው። ያገሩ ባህል እየለመድክ ያገሩ ባህል እየለመድክ በቃ። ስለዚህ አሁን አንተ እኮ የኢትዮጵያን ባህል ብዙውን ይዘሃል። አሁን በቃ በ14 አመት ውስጥ በቃ አሁን ሁሉ ነገር አውቃለሁ። ምንም የሚከብድ ነገር የለም። ዶሮ ወጥ ምናምን እንደ ሻወርማ መስራት ነው አይደለ? አትሞክርም? አሁን ምን የዶሮ ወጥ መስራት ምናምን የአበሻ በትክክል አልሞከርኩም፣ ግን አውቃለሁ እንዴት ነው የሚሰራ ምናምን አውቃለሁ። ግን ሞከርኩ በራሴ ሰርቶ አልሰራም ነው ሰርቶም አላውቅም። እስኪ ወደ እነዛ የመቅዲ እንግዲህ ብዙ ችግሮችን አልፋን የመጣቸው ምናልባት ያው እሱን ትነግርሃለች በምትዋወቁበት ያው ወደ ግንኙነት ሲገባ ወደ ትዳር ሲገባ መቼም ከኋላ የነበሩ ታሪኮችን ብዙዎቹን ትሰማለህ። እነዛ ፈተናዎች ሲገጥመዋት እነዛ ከልጅ ጋር የተያያዙ ውጣ ውረዶች ሲገባ እንዴት ነበር አንተ የተቀበልከው? እንዴት ነበር የተረዳኸው? ይሄ በአንድ ቀን አይደለም። ለምን እኔ መቅዲ ወደ ኮይቱናል መጀመሪያ ሳናገባ ማለት ነው 2 ዓመት 3 ዓመት እንደዚህ በቃ እኔ ነሰው ማለት ስንገናኝ ማለት አስዋ የሆነ ነገር ስታወሪን እኔ ሳወራት የሰው ታሪክ የኔ ታሪክ እንደዚህ ስናወራው በዛ መልክ ማለት ነው ተስማምቶናል። በቃ እኔ ያወራች ነገር በእኔ በቃ አሁን የማይመችም ከሆነ ነበረ እተዋለሁ ነበረ። ስለተስማማን አስዋ ደግሞ ብዙ ነገር መልክምነት ነገር አላት መቅዲ ማለት በዛ መልክ ማለት በቃ ሁሉ ነገር ይና አንዳንድ ነገር ማለት ለምሳሌ ያኔ መጥፎ ነገር አደረከው በእድሜ ማለት ነው ፈጣሪ አፉ ያደርጋል። ስለዚህ ይና ሰው ደግሞ ለሰው ማለት ከፈጣሪ አንበልጥም። ሰው ለሰው ደግሞ አፉ ማድረግ ይችላል። እና የኔ ታሪክ መጥፎ ነገር ካጠፋው የሆነ ጥፋት ካጠፋው አስዋ ካጠፋች ይሄ ከበፊቱ ማለት ነው ማንም አይመለከትም። አሁን የንተ ታሪክ ከነንተ በፊት ሳንታወቅ ከኔ አይመለከትም። ከተታወቅን በኋላ እንማየው አሁን አንተ መልካም ወይ መልካም ሰው ወይ መጥፎ ሰው አሁን የምንታወቀው የእናንተ ታሪክ ሌላ ሰው በሌላ ነገር ሊያወራ ይችላል። ከአንተ በፊት የነበረው ታሪክ አይመለከተኝም ነው ከኔ ጋር ባለች ጊዜ የሆኑት ነገሮች እንጂ የሚመለከተኝ ከኔ በፊት በሆኑ ጉዳዮች ላይ ብዙም ትኩረት አልሰጥም ነው። አሁን ደግሞ ያልኩ ለምሳሌ እሷ በልጅ ተፈትናለች። እንግዲህ ካንተ ጋር ባላት 2 ጊዜ ፊል አድርጎባታል አይደለም? እንግዲህ ያው የሁለተኛው ሲያደርግ እሷን በጣም ልቧን የሰበረ ነው የተጎዳችበት ነው። በዛ ወቅት ነው ያንተ ስሜት ነው ማወቅ የፈለኩት በወቅቱ የነበረው። አሁን ልጅ ሲወልድ ማለት ከባድ ነው። እርግጠኛ ማለት ቀላል አይደለም ማለት የሆነ በቃ ልጅ ሲመጣ ማለት ደስተኛ ነው የምትሆነው። ሲሞት ማለት ምን ትሆናለህ ማለት ደስተኛ ማንም አይሆንም። ማንም አባትና እናት ማለት በዚህ ነገር ማንም ደስተኛ አይሆንም። እርግጠኛ ከባድ ነው በቃ። ምን አይነት ድጋፍ አደረገልሽ አትራን በዛ ወቅት? ያው እናቱ ሞተውባቸው ስለነበረ ልጅ ተስፋ መቁረጥ እንደሌለብኝ ነበር ሲነግረኝ የነበረው። እናቴ 3 ሞተውባት ነው እና ተስፋ እንዳትቆርጪ እንሞክራለን ደግሞ አላህ ደግሞ ካለ ይሰጠናል። ምክንያቱም እኔ ጋር ብቻ አልነበረም ገባ። ከዛ በፊትም እንደዚህ ልጅ እምቢ ብሎት በጣም ረጅም ጊዜ ቆይቶ ነው ከኔ በፊት ሌላ ልጅ የወለደው እና ያንን ያውቀዋል ስቴፑን ምን ያህል ጊዜ እንግዲህ 17 ዓመት ነው በትዳር የኖረው። በ17 ዓመት ነው ከስንት ጊዜ ቆይታ በኋላ ልጅ ያገኘው። ስለዚህ ብዙ መንገድ አልፎ ስለመጣ ከኔም ታላቅ ስለሆነ ህይወትም ስላስተማረችው ጎበዝ
በቃ እንደዚህ መፍትሄ ያናጣ አሁን እርሺው መርሳት ነው ያለብሽ እንደዚህ ነበር እያለ ሲያበረታታኝ ነበር። እኔ ግን ያው በሰዓቱ ያለው ነገር እንደነገርኩ ነው እንዲቋረጥ እንዲቆም ነበር የፈለኩት ሁሉ ነገር። አድናን እንግዲህ እሷ ያኔ ፈተና ገጠማ በኋላ ትዳሩ ይቋረጥ አለች አይደል? አይ ማለት ተስፋ ማንም ሰው ተስፋ መቁረጥ ያለበት እንዳለች ነው። የኔ እናት ማለት የመጀመሪያ 3 ልጆች ወለደች ከእኔ በፊት ማለት ነው ከወንድሞች። የመጀመሪያ አንድ ሲመጣላት ገና ትንሽ ስንት ነው በትክክል አላስታውስም አሁን ግን የትንሽ ብቻ ነው የኖረው ሞቷል። ሁለተኛ ደግሞ ስትወልድ ደግሞ ወለደች የኖረ በቃ ልጅ ማለት ነው ሞቷል። ሶስተኛ ደግሞ ሞቷል። ከዛ በኋላ ደህና ሆኖ ከዛ በኋላ ይና ያመጣን ማለት ተስፋ ቢቆርጡም በመጀመሪያ በሁለተኛ በሶስት እናቴ 3 ጊዜ አንድ ብቻ አይደለም። ስለዚህ ኑሮ እንደምንኖር ማለት ሰው ተስፋ መቁረጥ ያለበት በቃ በዛ ፈጣሪ እንደፈለገ ነው የምናገኘው ብቻ ነው። አሁን ይሄ የፈጣሪ ስራ ነው ይና ስራ አይደለም። ፈጣሪ በቃ የፈቀደው ነገር ብቻ ነው የምናገኘው። ይና በግድ ልጅ የምናመጣው በግድ የምናጠፋው ይሄ ስራ አይደለም። ይሄ የፈጣሪ ነው። ይና በቃ ያለን ነገር እናደርጋለንና ከዛ አንድ ግማሹ ይና ነው ግማሹ የፈጣሪ ነው። ስለዚህ የፈጣሪ ያለው የፈለገው በቃ ይና አልহামዱሊላህ እንላለን። በቃ በዛ መልክ እንከተላለን። አንዳንድ ወንድ ለምሳሌ አንዳንድ ባል ያው ያለ 2-3 ጊዜ እንደዛ አይነት ከሆነ አይ በቃ እሷ አትወልድም ብሎ ሌላ የትዳር አጋር ወደ መፈለግ ይሄዳል። ያው ምናልባት ሊሆን ይችላል። እኔ እንደዚህ አላስብም። እንደዚህ ነገር አላስብም እኔ። ለምን እኔ በጣም ከፈጣሪ እምነት አለኝ። ስለ ርዝቁ፣ ስለ ገንዘቡ፣ ስለ ልጁ፣ ስለ መኪና፣ ስለ ስራ ሁሉ ነገር አውቃለሁ የፈጣሪ እጅ ላይ። ስለዚህ እና እጅ ላይ አይደለም። እንደዛ ስለማምኑ 100% ምንም አላስብም። አሁን እኔ ብዙ ችግር የገጠመብኝ በዚህ ምድር ላይ ማአት ችግር ግን አንዳንዴ ማለት ሲገጥሚኝ በቃ ከህክሚ በላይ በቃ ከዜሮ በታች በደም እንወርዳለን። እንደዚህ ሳስብ ለምንድን ነው አንዳንዴ ማለት በአሳቡ ሰው ሸይጣን ወስዋስ የሆነ ነገር ያረጋል። ከዛ እንደዚህ ተስፋ ልትቆርጥ ማለት ነው። ከዛ እኔ ወደ እመለሳለሁ። በቃ ፈጣሪ እንደዚህ ነው የፈለጋ። ስለዚህ እኔ ትዕግስት ያስፈልግኛል ብቻ ነው። በትዕግስት የኖርኩ እስካሁን ፈጣሪ ደህና መልክ እምነት ነገር እንደገና የተመለሰ የመጣልኝ ማለት እና በዛ መልክ የኖረው አልহামዱሊላህ። ከዛ ታይ አልካት ይሄ ግንኙነት መቋረጥ የለበትም ትዳራችን መበተን የለበትም አልካት። አዎ መቀጠል አለበት። አዎ ያው ከዚህ በኋላም እንግዲህ መልካም ነገሮች መጡ። በልጅ መባረኩ አልቀረም አልহামዱሊላህ። ምን ይሰማሻል አሁን አንቺ በቃ ይሄ ነገር መቋረጥ አለበት ይሄ ነገር እንደው ትዳሩ መቋጨት አለበት ብለሽ ያሰብሽውን ጊዜና በኋላ የሆኑትን ነገር ደግሞ ስታይ? እኔ እንዳልኩት አይደለም የሚሆነው ፈጣሪ እንዳለው ነው። በቃ የተጻፈልኝ እኔ ያሰብኩት ሌላ ነው ማገባው የተጻፈልኝ ደግሞ የመጨረሻ አንዳንዴ ምን ነበር መሰለኝ መሀል ላይ ሆኜ የሆነ ሰዓት ላይ መጨረሻዬን ማየት ፈልጋለሁ። አገባለሁ አላገባም ልጅ ይኖረኛል አይኖረኝም እና የተጻፈልኝ እሱን ከዛ ከሶሪያ አምጥቶ እህል ውሃ ስላለው ነው እንጂ እኔ ብዙ ከዛ ያመጣሁት ነው የሚመስለው ከውጪ ይዤ የመጣሁት እህል ውሃ ስለሆነ የተጻፈልኝ ይሄ ነው። ይሄን ህይወት መቀጠል አለብኝ ብዬ ስላሰብኩኝ በቃ ይሄ የኔ ህይወት ነው ፈጣሪ የጻፈልኝ ህይወት ነው አሜን ብዬ ተቀብዬ እኖራለሁ። ደግሞ እኔ የበታችን ነው ማየው የበላይን አላየም። ከኔ የባሰው ስንት የተቸገራለ አይደለም መውለድ ያላገባ ደግሞ አለ ገባ ጤና የሌለው አለ። ያንን ነው የታበታችን ነው እንጂ ማየው የበላይን አላየም። እና ባለን ነገር መደሰት በቃ ይጎልብናል። አሁን ብዙ ጊዜ ምን ችግር አለ መሰለህ ራይድም ላርግ ወይም በራይድም ለምጣ ቤት ገዝቶልሽና አፓርትመንት ነጭ ሲባል ወይም አረብ ሲባል ሁሉም ብር ያለው ሁሉም ሀብታም ሁሉም ጥሩ ሁሉም ንጹህ አድርጎ ነው ሰው የሚያስበው ገባ። ኢትዮጵያ ውስጥ መጥፎም ጥሩም ንጹህም ቆሻሻም ጥሩ አስተሳሰብ እንዳለው ሁሉ አረቦች ጋርም እንደዛ አለና ብር አይደለም ሰው የሚያገናኘው ፍቅር መተሳሰብና መተጋገዝ ነው። እና ሁሉ ነገሮች አብረን ያፈራረው በጣም ደስ በሚለው እኔ እሱ ምንም ኖሮት አላገኘው ማለት ይሰራል የዕለት ተዕለት ኑሮ እንጂ ያን ያህል ትልቅ ሀብት ኖሮት አላገኘው። አብረን ለፍተን ብዙ ነገር አሳልፈን እዚህ ጋር ደርሰናል። ይሄ ደግሞ የራሳችን ህይወት ነው። የዕለት ተዕለት ህይወታችንን ካሸነፈን እኛ ጀግናዎች ነን ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ ህይወት ከባድ ከዕለት ተዕለት እየከበደ ስለሚመጣ አሁንም ሩጫ ነው ህይወት ሩጫ ነው። እኔም
የሚችለውን እሱ የሚችለውን ደግሞ አላህም እያገዘን እንኖራለን። እና ሰው ሲያስበኝ ሰው የሚያስበው ነው የሚያየኝ አስተያየት በጣም በቃ እንዴት አድናን ስጠኝ ስለው ዶላር ላጣርቁ ምናምን ሲሰጠኝ በቃ ሁሉ ነገር በስሜ የሆነ በቃ አንዲት ነገር ማስብ የምቸገር ሰው አይመስለውም። እና ሰው እንዲረዳ የሚፈልገው ከማንኛውም ኢትዮጵያዊ እኩል ያው ሁሉም ሰው የየራሱ የተለያየ ህይወት ነው ያለን አይደል? ያንተን ህይወት አይነት አልኖርም እንደ ማንኛውም ሰው ህይወት እኖራለሁ እና እንደ ማንኛውም ሰው እየለፋን እየወደቅን እየተነሳን ዜሮ እየሆንን በቃ ብዙ ነገር እያሳለፍን ነው እየኖርን ያለነው። እንደ ማንኛውም ሰው እንደዛ ሰው አድርጎ እንደ ማንኛውም ተራ ሰው አድርጎ ቢያስበኝ እንደ ማንኛውም ኢትዮጵያዊ ይቅርታ እንደ ማንኛውም ኢትዮጵያዊ እንደሚኖረው ቢያስበኝ ደስ ይለኛል። በጣም ሀብታም አድርጎ ሰው ባያስብ የጤናም ሀብታም ነኝ ያርግልኝ ነው እንጂ ማለት ያለብሽ። አድናን ለምንድን ነው ልጅህን ህንዴ ነው ህንድዬ ያልካት? ለምንድን ነው ስሟን ህንድዬ ለምን አልካት? በእናቴ ስም የእናቴ ስም ነበረ ህንድዬ። እናትን ለማስታወስ? በህይወት አሉ? የሉም። እኔ እዚህ ከመጣሁ ከ3 ወር በኋላ ነው የሞተች። እኔ ከእናቴ ነበረ እስከ መመታው ማለት ከእናቴ ነበረ ነው የሚኖርኩ። የራሴ ቤት አለኝ ነበረ አልኖርኩበት። ከእናቴ ከአባቴ ነበረ የምኖረው በእናቴ ቤት የምኖረው። ትልቅ ሴት ነበረች እናቴ። በጣም መንከባከብ ያስፈልጋል ነበረ። በጣም መወደት እሷ ደግሞ ለኔ በኔ እድሜ ማለት ማት ነገር ነው ያደረገች። እንደምትወድኝ እንዴት ከሁሉም ነበረ። ምናልባት ለኔ ትንሽ ተጨማሪ ነው የምትወድኝ ነበረ። እኔ ደግሞ በጣም በቃ እናቴ ብቻ ነው የምወዳት ነበረ። እናቴና አባቴ በቃ ሁሉም የኔ ወንድሞች ማለት ሲገቡ ማለት ነው ለራሳቸውን ቤት በቃ ሲገዙ ወይ ምናምን በቃ ወደዛ ነው የሚሄዱ የሚኖረው። እኔ ቤትን ሰርተዋል ግን ቤቴም አልሄድኩም። ከእናቴ ከአባቴ ነበረ የከተልከው የምኖረው እስከዚህ እስከመጣሁ ነው። እዚህ ከመጣሁ በኋላ ከ3 ወር እናቴ ሞተች። አባቴ ደግሞ ከ4 ዓመት ወይ 5 ዓመት ከዛ በኋላ 4 ዓመት ወይ 5 ዓመት ከዛ ሞተዋል። ትልቅ ሰዎች ነው ማለት በሰላም ነው ነፍሳቸው የሚወጣው ማለት ምንም ነገር የላቸው። አሁን ምን ትዝ ይላል ከእናትህ? ማት ነገር በቃ ስሰራ ማለት ጠንካራ ሆን ስትልኝ በደም ስራ በደም ምልክምነት ነገር ስትልኝ ማለት አድርግ ብሩን ብቻ አይደለም ምናምን ማት ነገር ስትልኝ እንደዚህ ነገር አልረሳም እስካሁን። በቃ ስንኖር ማለት ብር አንዳንዴ ሲቸግረኝ ብር ትሰጥኛል። ማት ነገር ስታደርግልኝ በቃ ማት ከምልህ በላይ ብዙ ነገር ነው። እንደዚህ ስታስተምረኝ ብር ስትሰጠኝ ስራ ስሰራ ማለት ነው። በጠዋት ስራ ሲሄድ ስትንከባከበኝ በቃ ጠዋት ቁርስ ካልበላም መውጣት አልችልም። የለመድከው በቃ ከህፃን ልጆች ነበር እስከ ትልቅ ቁርስ የምታቀርብልኝ የምታርገው በምግብ የምወድም ነገር ታውቃለህ እንደዚህ እንደምትሰራልኝ በየቀን ብዙ ነገር በቃ መልካም ነው። መልካም ነገር ብዙ ጉዳይ ስለሆነ ሁሉም ቋሚ የለም፣ ያልፋል፣ ይተካል፣ ደግሞ ሌላው ይመጣል። እንደው አሁን ከመቅደስ እናትህን የሚተካ ምን አገኘ? ከመቅደስ እናት ነው? አይ ከሷ እናት እንግዲህ እናት ይንከባከቡ ነበር አይደለም? ለአንተ ልዩ ፍቅር ነበራቸው። ሚስት ደግሞ ማለት ያው ሌላኛዋ እናት ማለት ነች። ልክ ነህ። ምን አገኘ እናትህን የሚተካ? እኔ ከመቅዲ የምንግባባም ብዙ ነገር የምንግባባ ማለት ይሄ ነው የሚደስት ማለት እንደዚህ አንዳንድ ነገር ማለት እኔ አይመችም። ለምሳሌ አስዋ የማይመችም ስለምታወቅ ማለት ነው በዛ መልክ የሆነ ነገር በቃ እሺ ትላለህ፣ በቃ በእኔ መልክ ትሄዳለህ። ይሄ ነው የሚደስት ማለት። እኔ ደግሞ አንዳንድ ነገር አውቃለሁ የሷ ሰባይ በቃ ስለለመድክ እንደዚህ የማትወድ ስላወቅኩ በኋላ በቃ አንዳንድ ነገር ማለት 50% በቃ እሺ ይላለሁ፣ በዛ ሄዳለሁ። ግን ከሷ ማለት የሚደስትን እንግባባ በብዙ ነገር እኔ ልንከባከብ በጣም እንዴ ይሄ ነው ማለት የምንግባባ ማለት ይሄ የምንግባባ ማለት ትልቅ ነገር ነው ማለት። ሶስተኛው ልጄ ባለ ሶስተኛ ልጅ አያኮርፍም አይደል? ያኮርፋል እንዴ? ባል እኮ ልጅ እኮ ነው። ታኮርፋለህ እንዴ? አይደል?
ሁሉም ሰው ያኮርፋል። አንድ ነገር አይ ማክሮፍ ያለ ማክሮፍ ማለት አንድ ነገር ሲኖር ጥፋት ሲኖር ችግር ሲኖር ግን ወደረሳለን ማለት ይሄ ጊዜያዊ ነው ማለት ትንሽ ነገር ነች ትንሽ በቃ አሁን ዛሬ የሆነ ነገር እንደዚህ አደረገን በቃ ከዛ በኋላ ነገ ሌላ በቃ እንደነበረ ምንም እንረሳለን። አሁን 2 ልጆች አፍርታቸዋል ከመቅዲ ጋር እንግዲህ ከነዛ ሁሉ ፈተናዎች በኋላ አሁን ሰላማዊ ትዳር እየኖራችሁ ነው። በመሀል ያለ የሀገር ልዩነት የባህል ልዩነት ሳይገድባችሁ እንደ ሰው እንደ ባል እንደ ሚስት ሆናችሁ እየኖራችሁ ነው እና ህይወት እንዴት ነው? ከዚህ ከሁለት ዓለም ተጠራርታችሁ እንግዲህ በአንድ ጎጆ ሲኖር ደግሞ ብዙ ነገር ይኖራል እና እስኪ ከእናንተኛ ምን እንማር? አሁን ኑሮ በዚህ ሰዓት በጣም ከባድ ነው። በምድር ላይ ያለው ሁሉም ሰው ተሸግሯል። እዚህ ሳኒል ዱባይ ብትሄድ፣ ሳዑዲያ ብትሄድ፣ አሜሪካ ብትሄድ፣ ካናዳ ብትሄድ ሁሉም ሰው ችግር ውስጥ ነው። ሁሉም ሰው በችግር ከአቅሙ በላይ ነው የሚኖረው። ግን አንድ ሰው ማለት ችግር ሲደርስ ሌላ ሰው ነው የሚሆነው፣ እንደ ሸይጣን ነው የሚሆነው። ለሰው አሁን የሚታገስ የለም። ሰው ለሰው የሚተባበር የለም። ሰው ለሰው ከተጋር የሚኖርም የለም። አሁን ባልና ሚስት ግዴታ በችግር ሰዓት፣ በደህና ሰዓት፣ በደስታ ሰዓት ተማሳይ የሚኖረው በቃ መተባበር። አሁን እኔ መቅዲ ለዛ ነው ያልኩት በደም እንግባባ። ለምሳሌ አሁን ገንዘብ ለምሳሌ አሁን 8 ወር ቤቱ ሊከፍት ነው አልቻልክም። እስካሁን በጣም ገንዘብ ከውጪ ያስመጣው ከወንድሜ ያስመጣው የሆነ ነገር ከራሴ ብር ያስመጣው ልንከፍት ነው። በቃ ብዙ ብር ነው ያወጣን ማለት ነው። አንዳንዴ ብር አይኖርም። አሁን ሰው ስታገኝም ለኔ ታግዝኛል፣ እኔ ደግሞ ብር ሲኖርኝ ሰው አሰጣለን ታግዛለን ማለት ይሄ ለኔ አይደለም። በቃ የምንኖረው እኩል ነው፣ አብረን የምንኖረው በሰላም ነው የምንኖረው። ሰው ለሰው መተጋገዝ ግዴታ ነው። እኔ እንዳየው ማለት አንዳንድ ሰው የራሱ ገንዘብ ሌላ ሰው አይመለከትም። ችግር ቢኖር ሊጣል ይችላል፣ ችግር ሊፈጥርም ይችላል፣ ማለት ነገር ሊያድርግ ይችላል። ይሄ ጥሩ አይደለም። በቃ ያለው ነገር ፈጣሪ እንደ ማለት እንደፈቀደ ማለት በዛ ነው የምንኖረው። ስለዚህ የፈጣሪ ፍቃድ ስለሆነ በዛ መልክ መታገዝ እና መከተል ነው። መቅዲስ እኔ የራሴ ገቢ ምንጭ ስለፈጠርኩ አሁን ቲክቶክ እየሰራሁ ከሁለት ወር በኋላ ገበያ ያለው ማለት ቲክቶክ አዲስ ነገር ይዘህ ከመጣ ለሰው የሚጠቅም ነገር ይዘህ ከመጣ ትሰራበታለህ። አሁን ሶሻል ሚዲያ በደንብ ነው የሚሰራበት፣ ሁሉ ነገር እዛ ላይ ስለሆነ ግብይቱም ህይወትም የሚኖረው ዝም ብለን እኮ እንጂ ቤት ኪራይ የምንከፍለው ቲክቶክ ላይ ነው ያለው። ስለዚህ ቁጭ ብዬ አሰብኩና እስቲ እኔ የምሰራቸውን ምግቦች ሰው የሚፈልግ አይመስለኝም ነበር በእውነቱ ከሆነ በስራ ብዬ በወለድኩኝ በሁለት ወር ከ15 ቀን ምናምን እንደዚህ ፖስትኩኝ። የሆነ ቴምር በዳቦ አለ እሱን ፖስትኩኝ፣ ታየ። ሁለተኛ ደግሞ እንደ ሰው ለካ የአረብ ምግብ ይፈልጋል መስራት ይፈልጋል ስልስል በደንብ ቫይራል ይወጣ ጀመር፣ ሰው ያቀኝ ጀመር። እኔ ደግሞ ከቤት ብዙ አልወጣም። የገቢ ምንጭ ፈጠረልኝ ማለት ነው። አሁን ሬስቶራንታችን ሲፈርስ አንዳንድ ነገሮች ሲኖሩ ምናምን እኔ የራሴ ገቢ ምንጭ ስለፈጠርኩ አግዘዋለሁ። በየትኛውም ነገር የቻልኩትን ያህል ያለኝን ያህል የኔ ያንተ ምናምን የሚባል ነገር የለም። ይሄ አብረን ነው የህይወትን እየኖርን ያለ ነው። እና ደግሞ ወንድ ልጅ ብቻ ግዴታ መኖር የለበትም። ማገዝ ከቻለች በዚህ ሰዓት ከባድ ስለሆነ ህይወት ሴትን ማገዝ ከቻለች ማገዝ አለባት። ልጅ ማሳደግ አንድ ስራ ነው ይገባኛል። ግን እንደኔ ደግሞ ቤት ውስጥ ቁጭ ብሎ መስራት ከቻሉ ደግሞ ቢተጋገዙ አሪፍ ነው። እና ገቢ ምንጭ ስለሆነ አግዘዋለሁ በደንብ። ሁለተኛ ልጅ የማናልከው ሁለተኛ ልጅ ማነው ስሙ? ሁለተኛ ልጅ ስሙ ራያን። እሱ ምክንያት አለው? መጀመሪያ ልጅ አይደለም ይሄ ነው በይና እስም አወጣን። ከዛ ምርሻ ሰርተናል። በምርሻ በቃ እሱ በአብዝኛ ነው የወጣው በምርሻ በቃ በሱ የመረተን። ማን ነበር አንቺ ያልሽው? እኔ ራያን የሚለው ስም በጣም ወድጄው ነበር። እንትን ነበር እኔ ራምዝ ነበር የወደድኩና ራምዝ የሚባሉ ሰዎች በጣም ኃይለኞች እብዶች ናቸው። የሚደባደቡ ምናምን አይሆንም ማለት ነው። እሺ በጣ ይሁናልን እጣ ወጣ። ራያን የሚለውን ስም በጣም ወደው ነበር። ራያን የሚለው ስም ወጣልኝ። በቃ ራያን ሰደቀ። ልጆቹ ደግሞ ወደ ሶሪያ ሄደዋል። አይ እዚህ ቢሄዱም እዚህ ቢኖሩም የራሳቸውን ፍላጎት ነው በኋላ
እንዲሄዱ ሳይሆን መልካቸውን ነው መልካቸው ወደ አንተ መጡ። የፈጣሪ ስራ አልሐምዱሊላህ። አሁን እነሱ ውስጥ ራስህን ስታይ ምን ይሰማሃል? ልጆችን ስታይ በቃ ደስ ይላል በጣም ልጆች በቃ ሲያያቸውም በጣም አላህ አመስግናለሁ አልሐምዱሊላህ። እንዴት አሁን ሀሳብ የለም ተጨማሪ ልጅ? ለጊዜ አሁን የለም፣ ለወደፊት እናያለን ኢንሻአላህ። አላህ ከፈቀደም እናያለን። ያው ልጅ ጸጋ ነው ግን ከአቅምህ ጋር ሲሆን ነው ታዲያ። ያው እሱማ በዚህ ጊዜ በዚህ የኑሮ ውድነት እሱማ ታቅዶ ታስቦ ካልሆነ ከባድ ነው። እንግዲህ ቤታችሁ መተን ያው አድናን መቅዲ ስላስተናገዳችሁን በጣም እናመሰግናለን። ስለ ልምዳችሁ፣ ስለ ህይወታችሁ ስላጫወታችሁን ከልብ እናመሰግናለን። በሌላ ጊዜ ደግሞ እንግዲህ ቢዝነሳችሁ የጀመራችሁት ቢዝነስ ተሳክቶ ትልቅ ደረጃ ደርሶ እንገናኛለን ብለን ተስፋ እናደርጋለን። ለነበረን ጊዜ ከልብ እናመሰግናለን። ይና ደግሞ እናመሰግናለን። አላህ ይስጥልን። አሜን። በብዙ ደንበኞች ተመራጭ የሆነው ቴምር ሪል ስቴት በአዲስ ሳይት በ35% ቅናሽ ከ5 ሚሊዮን 700 ሺህ ብር ጀምሮ ይዞሎት ቀርበዋል። በመሃል ከተማ ለመኖሪያ ምቹና ተመራጭ በሆነው በሳር ቤት ከ10 በላይ ኤምባሲዎች እንዲሁም ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ ከልዩ የከተማ እይታ ጋር አጣምሮ በያዘ መልኩ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ ዘመናዊና ቅንጡ አፓርትመንቶችን በካሬ ከ71500 ብር ጀምሮ አቅርበንሎታል። እንዲሁም ከቤተ መንግስት አቅራቢያ በኮሪደር ልማት ባሸበረቀችው አዋሬ ዘመናዊ የመኖሪያ ቤቶችን ከአረንጓዴ ስፍራ ለህፃናት ምቹ የሆነ መጫወቻ ስፍራን አካቶ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች አቅርበንሎታል። 65% ለሚከፍሉ ለአጭር ጊዜ የሚቆይ ከ35% ቅናሽ ጋር ቤቶን የግሎ ያድርጎ። በተጨማሪም የንግድ ሱቅ አማራጮችም አዘጋጅተንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ህይወት ምን ይመስላል ታዲያ ከሁለት ልጆች ጋር አሁን? በጣም ቢዚ እና እነዛን ጊዜያቶች ስትበለስ ብለሽ ስታያቸው ያለፍሽባቸውን በጣም በቃ ያለቀሽባቸው ያዘንሽባቸውን ጊዜያቶች ስታስቢ እና አሁን ደግሞ ልጆችሽን ስታይ ምን ይሰማሻል? ከምልህ በላይ ደስ ይለኝ ነበር እስከሆነ ሰዓት ድረስ። ያው አንድ ሳምንት ስለሆነው ልጄ ቆይቶ የሞተው ለምን እንደዚህ ሆነ፣ ለምን እንደዚህ ተፈጠረ፣ ከፈጣሪ ጋር ትጣላለች። ልጅ ሲታመምና ሲሞት የትኛውም እናት ከፈጣሪዋ ጋር ትጣላለች። ምክንያቱም በልጅ እኔም የሚጠላኝ ሊገለኝ የሚፈልግ ጠላት የራሱ ልጁ እንዲሞትበት እንዲጎዳበት አልፈልግም። ማለት ማንም ሰው በልጁ እንዲፈተን አልፈልግም እና ለምን ሆነ እላለሁኝ። ግን ሳስበው ደግሞ ለበጎ ነው። ፈጣሪ አይሳሳትም። ያ ልጅ ጤነኛ ባይሆን እንከን ቢኖረው ምን ያህል ህይወት ከባድ እንደሚሆን አስበው። በሽተኛ ልጅ ይዘህ ሁለተኛ ጤነኛ ልጅ ሆኖ እንኳን ቢያድግ አመፀኛ፣ ሌባ፣ ቀማኛ፣ ባለጌ ቢሆን አንገትን ያስደፋሃል። ምን ነው ባልወለድኩበት የምትልበት ጊዜ ሊመጣ ይችላልና ለበጎ ነው። በቃ ፈጣሪ አይሳሳትም፣ እኛ ሰዎች ነው የምንሳሳተው ብዬ ረሳሁት። ምክንያቱም ተካስኩኝ። ተካስክ ደግሞ ባለህ ነገር ነው ማመስገን ያለብህ። ስለዚህ በልጆቼ አመሰግናለሁ። ከባድም ቢሆን ህይወቴ፣ እርግዝና፣ ሁሉ ነገር በልጆቼ በጣም ደስተኛ ነኝ። አላምነውም አንዳንዴ የራሴን ሳይ ልጅ የመጀመሪያ ልጅ ተልቃ እውነት እዚህ ደረስኩ እላለሁ። ዛሬውን ልጅ ያድጋ እዚህ የኔ ልጆች ናቸው አላምንም አንዳንዴ እና ደስ ይላል። ምንም ጥያቄ የለውም። እና ህይወት እንዴት ነው? ህይወት አሪፍ ነው። ያው እድሜ በጨመርኩ ቁጥር እየበሰልክ ትመጣለህ። እየበሰልኩ ነው በደንብ። ኃላፊነትም አለ። ደስ ይላል። ያው ይደክማልም ደስ ይላልም። እንደማንኛውም ኢትዮጵያዊ ደግሞ እንንገጫገጫለን። ያው እየኖርን ነው። እንግዲህ በአንቺ አይነት ህይወት ውስጥ የሚያልፉ እንግዲህ ከልጅ ጋር በተያያዘም አሁንም ፈተና ውስጥ ያሉ በዚህ ምክንያት ትዳራቸው የተበተነ ጥንዶች ይኖራሉ፣ ሴቶች ይኖራሉ። ምናልባት እነሱን ስታስቢ የምታያቸው ነገር አለ ከአንቺ ህይወት ልም ተነስተሽ? ተስፋ ለመቁረጥ ማለት ሰውነን እናዝናለን፣ እንከፋለን፣ ተስፋ እንቆርጣለን። ግን ነገን ደግሞ ለነገ በቃ በህይወት ካለ ወይም ተስፋ ካልቆረጥክ ጠንካራ ስትሆን ነገን ታየዋለህ። ነገ ደግሞ ፈጣሪ ምን እንዳስቀመጠልህ አታውቅም። እኔ ያንን ነው የምለው። ዛሬ እነዚህ ልጆች ላይ ነው አላህ ትናንትና ሲፈትለኝ የነበረውና የሚፈተን ሰው ደግሞ የሆነ ሰዓት ላይ ህይወቱ ያምርለታል።
ፈተናዎቹን በድል የተወጣ ሰው ማለት ነው። እኔ እንደዛ አድርጌ ነው የማስበው። እና ያው ጥሩ ዶክተርም ጥሩ ሕክምና ቦታ ማወቅ አለብህ። ሁሉም ጋር ጥሩ ሕክምና አለ ማለት አይደለም። የሕክምና ስህተት አለ። ከሴት ጋር ብቻ አይደለም ችግሩ። ብዙ ሴቶች የሚሳሳቱት ችግሩ ከኔ ብቻ ነው ብለው ነው የሚያምኑት። ያ ትልቅ ስህተት ነው። ከወንድም ሊሆን ይችላል። ስለዚህ በቂ ምርመራ ማድረግ አለባቸው። በቂ ሰውነታቸውን በቂ ሕክምና ማድረግ አለባቸው። ሰውነታቸውን በደንብ መንከባከብ አለባቸው። የሰውነታቸውን ጤንነት ማወቅ አለባቸው። ያንን ነው የሚለው። ምናልባት ያኔ እነዛ ችግሮች በተጋፈጥሽባቸው ጊዜያት አንዳንድ ብዙም ባይሆን አንዳንድ ሰው ወይ ኮች መውለድ አትችልም ልጆቿ እንደዚህ አድርጋ እንደዚህ ሆኖባት ምናምን የሚሉ ወሬ ስትሰሚም ያው የሳይኮሎጂካል ጫና በስነ አእምሮ በኩልም መጎዳት ይኖራል ብዬ አስባለሁ። እነዛን ፈተናዎችስ እንዴት ተሻገርሻቸው? እኔ ሰው አይጎዳኝም፣ አዝናለሁ። ሰው በሚያደርገው ነገር ጥሩም አደረገልኝ ለእኔ መጥፎም ሰራ አዝናለሁኝ። ግን ያልፋል ብዬ ነው የማስበው። ያ ሰው ይጸጸትበታል ነገር ብዬ ነው የማስበው እንጂ በቅሎ ተብዬ የተሰደብኩበት ጊዜ አለ። በቤተሰብ ደረጃ አንቺ በቅሎ ነሽ ተብዬ የተሰደብኩበት ጊዜ አለ። ግን ፈጣሪ አይሳሳትም። አንድ ሰው ሲወለድ እያንዳንዱ ህይወት ውስጥ መደረግ ያለበት ተጽፎ ነው የተወለደለት። ስለዚህ ሳልወልድ መኖር ካለብኝ ያ የተጻፈልኝ ህይወት ነው እኖራለሁ። ፈጣሪ በፈለገኝ ሰዓት ይውሰደኝ። እንደዛ አድርጌ ነው የማስበው። ይሄ የኔ ህይወት ከብሎ ከማትታገለው ነገር ጋር አንዳንዴ የማታሸንፈውን ነገር መታገል የለብን። የተጻፈልህን አሚን ብለህ ተቀብለህ ለቤት ብለህ መኖር ያለብህ። እኔ በዛ እተማመናለሁ። የፈተናዎች ደግሞ ጠንካራ ነው የሚያደርጉ። ደግሞ የሚፈተን ሰው ደግሞ ፈጣሪ የሚወደው ሰው ነው። እኔ በዛ ምናለሁ። እና አሁን ምን አዲስ ነገር አለ በህይወትሽ? አሁንስ አዲስ ነገር እንግዲህ እኔ ፌስቡክ ላይ በፊትም ጎበዝ ነኝ። ከዛ ቲክቶክን አልተጠቀምኩበትም ነበረ ወደ ሬስቶራንቱ ስላደለውኝ። አሁን ግን ቲክቶክን ስለምጠቀምበት ለኔ ገቢ ምንጭ ሆኖኛል። ብዙ ሰዎችን ሙያ አስተምሬያለሁ። ስሜን ገብቻለሁ። በጣም ብዙ ሰው ይከተለኛል፣ ብዙ ሰው ያመሰግነኛል። እንግዲህ ያ ነገር ደግሞ ህይወቴን እያገዘው ነው። አሁን ምንድን ነው የምትሰሪው በቲክቶክ? ያው ምግብ ሰራለሁ። የአረቦች ምግብ፣ ጣፋጭ ምግቦች፣ የአረብ የሩዝ ነገር፣ የተለያዩ የውጭ ሀገር ምግቦችን እሰራለሁ። እንዴት ነው ሙያ አሪፍ ነው። ያው ሆቢ ስላለኝ ስለምወድ መስራት አድካሚ ነው፣ ቀላል አይደለም። መቅረጽ፣ ኤዲት ማድረግ ምናምን አድካሚ ነው። ለራስህ ስትሰራና ስትቀርጽ ይለያያል። ረጅም ሰዓት ነው የምትፈጀው። ግን በጣም ብዙ ሰው ሙያ ተምሯል ከእኔና ሲያመሰግኑኝ፣ ቆንጆ ኮመንት ሲሰጡኝ በጣም ደስ ይለኛል ከምልህ በላይ። አንድ የቲክቶክ ቪዲዮዎች ላይ መኪና ውስጥ የተቀረጸ መሰለኝና ያው ሁለተኛ ሚስት ነኝ ያው ሶስተኛዋ እንደምትመጪ አውቃለሁ የሚል ቪዲዮ አየሁና ሶስተኛ ቢያገባውን ባለቤትሽ አይከፋኝም ነው? ይከፋኛል። ለምን አይከፋኝም? እኔ እኮ ሰው ነኝ። ግን ምን አለ መሰለህ ህይወትን ቀለል አድርገህ ነው መረዳት ያለብን። አንደኛ እኔ አሁን ሙስሊም እስከሆንኩ ድረስ እስልምና 4 ይፈቅዳል። ግን ከአንደኛው ሚስት በቂ ምክንያት ሲኖርህና በቂ ምክንያት ሲኖርህ ማግባት ትችላለህ። ሁለተኛው ደግሞ አንዳንድ ሰው አቅም ስላለው እስከ 4 ያገባል። እስከ 4 ብቻ ነው እስልምና የሚፈቅደው። ግን ምንድነው በእኔ ጋር የጎደለ ነገር ካለ፣ ችግር ካለ፣ አሁን ለምሳሌ እኔ የመጀመሪያ ሚስት ሆኜ ወይም ሁለተኛ ሚስት ሆኜ ልጅ ማግኘት ካልቻለ ከኔ ጋር እድሜ ልኬን ቁጭ በል ያለ ልጅ ኖር ብዬ ያንን ሰው ማሰር የለብኝም። ህይወት መቀጠል ስላለበት ሌላ ግብቶ ራሱን መተካት፣ ዘር መተካት አለበት። እኔ ያ ነው የኔ አስተሳሰብ ነው። ስለዚህ እስልምና እስከፈቀደ ድረስ ደግሞ አይ ያንቺ ጋር የጎደለ ነገር አለ፣ አይ እኔ በቂ ምክንያት አለኝ ወይም ደግሞ ማስተዳደር እችላለሁ ብሎ ካገቡ እስልምና ይፈቅዳል። እኔ መከልከል አልችልም። እምነት ከፈቀደ እኔ ሰው ነኝ። እምነትና ሰው ደግሞ ይለያያል። መከልከል ማልችለውን ነገር አይሆንም። እስልምና እንደዛ ነው የሚያስተምረን። በሃይማኖታችን ይፈቅዳል። አስተምሮ ይፈቅዳል። አሁንስ በልጆች የመጨመር የመውለድ ተጨማሪ ልጆችን ኃላፊነት ስላለብኝ ቀላል አይደለም ልጅ ማሳደግ በዚህ ሰዓት እያየው ከኢኮኖሚ ከገቢ ጋር ከሁሉ ነገር ጋር አመዛዝኜ ነው የምጨምረው። አሁን ባለውበት ይበቃኛል ብዬ ነው የማስበው። አልሐምዱሊላህ። ነገ ደግሞ ሌላ ቀን ነው። ስለዚህ እኛም ልጆችሽ እንዲባረኩልሽ ያው ከዛ ሁሉ ችግር ወጥተሽ ከሰውስ ልጅ ማስወረድ ከዛ እንደገና 2 ልጅ አፈርተሽ አሁን ከነሱ ጋር እየኖርሽ እንግዲህ በቀጣይ ጊዜያትም ደግሞ የምታስቢያቸው ነገሮች እንዲሳኩልሽ ህልምሽ እንዲሳካ ያሰብሽው እንዲሆንልሽ እንመኛለን።